ሐኪም ቤት ሂጅ ምናምን ኖርማል ነው። እስከ 5-6 ወር እስከ 1 አመት ምናምን ኖርማል ነው ምናምን ይጨነቅ ነበር። ለምን እኔና እሱ ብዙ ጊዜ እንጨቃጨቃለን፣ ቤት ውስጥ እንጣላለን። ምናልባት ልጅ ቢኖር እኮ ይሄ ጭቅጭቅ ምናምን ለልጃችን ስንል እናስወግዳለን ብዬ የመውለድ ጉጉቴ በጣም የጨመረ ነው። ታሪክን መድገም አልፈልግም። ልጄን ያለአባት ማሳደግ አልፈልግም። ጠንካራ ነኝ እላለሁኝ፣ ግን አይደለሁም። ይቅርታ እንደዚህ ነገር ሳወራ ምን ልንገራችሁ፣ እኔ ወደዋለሁ፣ ገባችሁ? ወደዋለሁ፣ ነገር ግን የማይወደድ ባህሪ ግን አለው። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ትንሽ አመም አድርጎኝ ብጥ ብያለሁ። ግዴታ ስለሆነብኝ ዛሬ ቪዲዮ ሊሰራ መጥቻለሁ ማለት ነው። ቤተሰብ የቢኒያም ዕቃ ዘረፈች እየተባለ ምናምን ዩቲዩብ ላይ ይሰራጫል። ገባችሁ? ከውጭ ስመጣ በቃ የት እንደገባው ምን እንዳደረግኩ ምናምን ብዙችሁ የተረዳችሁ አላችሁ። ሲቀጥል አላህ ካለ እኮ ያው ሆዴ አይታያችሁም፣ ችግር የለውም። የልጅ አባት ሊሆን ነው። ገባችሁ አይደለ? እኔም እሱን የማንቋሸሽ የመጉዳት፣ ገባችሁ፣ የመተናኮል ፍላጎቱ እቅዱም አላማውም የለኝም። ልጅ እንኳን ባይከሰት መሀላችን ላይ፣ ገባችሁ፣ እኔ አብሬው የጠጣሁት የበላሁት ጥሩ ጊዜን ያሳለፍንበትን አንገቴን እንደዚህ ዞር አድርጌ ይመለከታለሁ እንጂ አንገት እኮ የተፈጠረው ዞር ብላችሁ ልትመለከቱ ልታወልለ በዛ ነገር አምናለሁ እና አስተውላለሁ። እሱን የመጉዳት የማንቋሸሽ የመሳደብ ፍላጎቱም እቅዱም አላማው የለኝም። ዕቃ ወሰድሽ ወይ ላላችሁኝ፣ አዎ ወስጃለሁ። ነገር ግን እሱን ጎድቼው ነው ወይ የወሰድኩትኝ? እኔ እንዴትስ ልወስድ ቻልኩኝ? ለምንስ ወሰድኩኝ? ገባችሁ? ሁሉንም ነገር አብራራላችኋለሁ ማለት ነው። እኔ የወሰድኩትኝ ፍሪጅ፣ ቲቪ፣ ሲቀጥል ሶፋ እና የምለብሳቸው ልብሶች ብቻ ነው የወሰድኩ። ሌላ ግን እኔ ያንን ዕቃ ራሱ ስወስድ አልጋውን በስነ ስርዓት አንጥፌለት፣ ለምን የልጅ አባት ነው፣ መጥፎ መኝታ ላይ እንዲተኛ አልፈልግም። ገባችሁ? ልጄ እኮ ባያሳድገውም ማለት ነው፣ ኢንሻአላህ ተወልዶ ባያሳድገውም በሱ ስም ነው የሚጠራው። ገባችሁ? አከሌ ቢኒያም መባሉ አይቀርም። ሴት ከሆነች አከሌ ቢኒያም መባሉ አይቀርም። ገባችሁ? ለዛ የልጄን አባት እኔ የመጉዳት ፍላጎት ምኞት ምናምን የለኝም። እውነቴን ነው የምላችሁ ማለት ነው። ሌላው ደግሞ እኔ ያስቀረኋቸው ኩሽና ምናልባት ገብቶ ምናምን አልቀረጸላችሁም፣ ቪዲዮዎችን አይቻለሁ። ይኸው በር ሰብራ እንደዚህ አርጋ ዕቃ ወስዳ ምናምን ነገር ብሎ ሰርቷል ቪዲዮ። ደግ አደረገች እንኳን ወሰደች የራሷ ነው ምናምን ነገር ያላችሁ አላችሁ። ነገር ግን የራሴ ዕቃ ራሱ ቢሆን ማለት ነው፣ ገባችሁ? እኔ ግን ያልወሰድኳቸው ከዛ የሚበልጡ ዋጋ የሚያወጡ ብዙ ዕቃዎች አሉ። ይህንንም መናገር የምፈልገው አልጎዳሁትም ለማለት ፈልጌ ነው። ገባችሁ? ቁምሳጥን፣ ዛሬ ልብስ ቁምሳጥን ስንብር ነው። ድሬሲንግ ስንብር ነው። አልጋ ስንብር ነው። አልጋ ባዶ ፍራሹ ብቻ 7000 ብር ነው። ገባችሁ? ፍራሹ ብቻ ማለት ነው። አልጋው ግን ስንብር ነው። እናንተ ካልኩሌተር አድርጉ። ገባችሁ? ሲቀጥል ደግሞ ቤቱ ጣራው እንዳለ ቆርቆሮ ምናምን ነገር ተቀይሯል። በረንዳ አልነበረውም፣ በረንዳ ተሰርቷል። ገባችሁ? የኮርኒስ የምናምን ስትሉ ብሩ ስንት ነው? ገባችሁ? አፈር ተደፍቶ የሰራተኛ ወጥቶ የምግባቸው ተችሎ ምናምን ወዘተ ስንብር ነው። ገባችሁ? እኔ ዛሬ ላይ ራሴን ጎድቼ ብወጣም ችግር የለው ብዬ አምኜበት ወስኜ ነው። ለምን የኔና እሱ ጥል አንዴ ብቻ አይደለም። ይህንንም ማወቅ ስላለባችሁ ነው እኔ የምነግራችሁ ማለት ነው። ወደ ኩሽና ደግሞ ሄዶ አልቀረጸላችሁም። አያችሁ? ኤሌክትሪክ ምጣድ አለ እዛ ውስጥ፣ እኔ አልወሰድኩም። ራሱ ጋር ያለው ኪችን ካቢኔ አለ። የዛኔ
ስገዛ ራሱ ምናምን ነገር ሳስገባ ምናምን ነገር አይታችኋል። እና ኩሽና አልነበረውም ቤቱ። ኩሽና ቤት ውስጥ ስጠቀም ከበረንዳ ግን ትንሽ ወጣ ብላ ወደኛ ሻይ ቤት ገባ የምትል እንትን ቦታ ነገር ነበረች። እዛች ጋ ሰራን ማለት ነው። እና ተጎዳሁኝ እንጂ አልጎዳሁትም። በመጎዳቴ ደግሞ ደስተኛ ነኝ። እኔ አሁን ላይ ባለሁት